የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ቀብር ስነ ስርዓት ዛሬ መከናወን የሚጀምር ሲሆን የሚተካቸውም አዲስ መሪ ግብዓተ መሬታቸውን ተከትሎ ይፋ እንደሚደረግ የአገሪቱ መንግስት መገናኛ ብዙሃን ገለጹ። ኢራን ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ለተራዘመ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ መሪ አሊ ኻሜኒ አማካሪ ተናገሩ። ፕሬዚዳንት ትራምፕ ደግሞ የሀገራቸው የጦር መሳሪያ አምራቾች ምርታቸውን እንዲጨምሩ ለማዘዝ ስብሰባ ሲጠሩ ተጨማሪ የመከላከያ በጀትም ሊጠይቁ ነው ተብሏል። ሰላም ጤና ይስጥልኝ። ወደ ዓለም አቀፍ ዜናዎች ቀጥታ ገብተናል። አሜሪካና እስራኤል በኢራን ላይ የከፈቱ ጦርነት ዋና ዋና እውነታዎች ታወቁ። አሜሪካና እስራኤል ኢራን ላይ የከፈቱ ጦርነት ምን ያህል ሊቆይ ይችላል የሚለው እያወዛገበ ነው። የዩኬ ጠቅላይ ሚኒስትር ትራምፕ ኢራን ላይ የወሰዱት እርምጃ ተችተው የሀገራቸውን አቋም ተከላከሉ። ዩኬ ሱዳንን ጨምሮ ከሀገራት ለሚሄዱ ተማሪዎች የምትሰጠው ቪዛን አቋረጠች። የአያቶላህ አሊ ኻሜኒ ግድያ የተቃወሙት አፍሪካ ሀገሮች ጉዳይንም እናያለን። አብራችሁን ቆዩ። አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ የአፍሪካ ሀገራት የተለያዩ ምላሽ ሰጥተዋል። መንግስታት፣ የሃይማኖት ተቋማት፣ የማህበረሰብ መሪዎችና ሌሎችም ከኢራን ጋር ሃይማኖታዊና ፖለቲካዊ ግንኙነት ያላቸው ሀዘናቸውን ገልጸዋል። ኢራን ለዓመታት በአፍሪካ ሀገራት በሚገኙ የሃይማኖትና የባህል ተቋማት ላይ ኢንቨስት አድርጋለች፣ ነጻ የትምህርት ዕድሎችም ሰጥታለች። ከኢራን ጋር ጥብቅ ትስስር ካላቸው ሀገራት መካከል ናይጄሪያ፣ ኒጀር፣ ጋና እና ጋምቢያ ይጠቀሳሉ። በአፍሪካ ከፍተኛ ቁጥር ያላቸው የሺዓ ሙስሊሞች የሚኖሩባት ናይጄሪያ ለጠቅላይ መሪው ግድያ ቀድሞ ምላሽ ከሰጡ ሀገራት አንዷ ናት። በደቡብ ናይጄሪያ 12 ግዛቶች ውስጥ ሰልፎች የተካሄዱ ሲሆን በኻሜኒ ግድያ የተሰማቸውን ሀዘን ለመግለጽ በርካቶች አደባባይ ወጥተዋል። በአሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ሲገደሉ ኢራን በመካከለኛው ምስራቅ ሀገራት ላይ ጥቃት መፈጸሟን ቀጥላለች። የእስራኤል መከላከያ እንዳለው ከአሜሪካ ጋር በሚወስደው ጥምር ጥቃት በማዕከላዊና ምዕራባዊ ኢራን የሚገኙ የአየር መቃወሚያዎች ኢላማ ተደርገዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዋሽንግተን ግብ እስከሚሳካ ድረስ በሙሉ ኃይል ዘመቻው ይቀጥላል። የእስራኤል መከላከያ የሚፈጽመው ጥቃት ያነጣጠረው የቴህራን ከፍተኛ የፖለቲካና ደህንነት ባለስልጣናት የሚሰባሰቡ ቦታዎች ላይ እንደሆነም ተገልጿል። ከኢራን መዲና ቴህራን የወጡና ትክክለኛ የተረጋገጠ ምስሎች ቅዳሜ ዕለት ከህንፃዎች አናት ላይ ጭስ ሲወጣ አሳይተዋል። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ በዕለቱ የተነሱ የሳተላይት ምንጮችን ተመልክቷል። ምስሎች ከኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ጽሕፈት ቤት ህንፃ አናት ላይ ጭስ ሲወጣም ያሳያሉ። ጠቅላይ ሚኒስትር አብይ የህወሓት አመራር ሰፊ ወታደራዊ ዝግጅት እያደረገ ነው አሉ። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዥና ወታደራዊ እንቅስቃሴዎች እያደረገ ነው ሲል በትግርኛ በሰጡት ቃለ መጠይቅ ከሰሱ። በፌዴራል መንግስት በኩል በጭራሽ ትግራይ ላይ የሚጀምር ጦርነት እንደሌለ አረጋግጣለሁ ሲሉም ተናግረዋል። ቢቢሲ እንደዘገበው ትናንት ማክሰኞ የካቲት 24 2018 ዓ.ም ምሽት ላይ የተላለፈው የጠቅላይ ሚኒስትር አብይ ቃለ መጠይቅ በአብዛኛው ያተኮረው ከትግራይ ክልልና ከኤርትራ ጋር በተያያዙ ጉዳዮች ላይ ነበር። አብይ ከኢትዮጵያ ዜና አገልግሎት ጋር ከነበራቸው 40 ደቂቃ ቆይታ ውስጥ ከግማሽ በላይ የሚሆነውን ጊዜ ወሰደው ስለ ትግራይ ጦርነትና ስለ ፕሪቶሪያ ስምምነት ለተነሱ ጥያቄዎች የተሰጠው ምላሽ ነው። የፌዴራል መንግስቱ በፕሪቶሪያው ስምምነት የጣሉበትን ግዴታዎች እንደፈጸመ የገለጹት አብይ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉ ነዋሪዎችን የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቁሞ ቀር ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል። ብዙ ጊዜ ተነጋግረናል። አሁንም እምነታችን ምን እንደሆነ ህዝባችን ያውቀዋል። ነገር ግን በቁሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም ሲሉም ተናግረዋል። በፕሪቶሪያው ስምምነት ውስጥ ትልቁ የቤት ስራ ብለው የወሰዱት ከወልቃይት የተፈናቀሉ ነዋሪዎችን ጉዳይ እንደሆነ ያነሱት አብይ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸውም ሲሉ ተደምጠዋል። የ2 ዓመቱን ጦርነት ያስቆመው የፕሪቶሪያ ስምምነት በሙሉነት እንዳይፈጽም ምክንያት ከሆኑ አንዱ ህወሓት ህገ መንግስቱና ተቋማትን ባላማከረ ወደ ጎን መተው እንደሆነም በማንሳት ወቅሰዋል። የብሔራዊ ምርጫ ቦርድ ህግ አልተቀበልም ሲሉም ላቀረቡት ክስ ማሳያ ጠቅሰዋል።
ሁሉም ወገኖች ተግባራቸውን ካከናወኑ አብዛኛው ችግር ይፈታል የሚል እምነት እንዳላቸው የገለጹት ጠቅላይ ሚኒስትሩ ነገር ግን የህወሓት አመራሮች ለጦርነት እየተዘጋጁ ነው ሲሉ ከሰዋል። ቆሞ ቀሩ ቡድን በሰፊው ወታደራዊ ዝግጅት ላይ ይገኛል። በጣም የሚገርመው ደግሞ በግልጽ ጸረ ኢትዮጵያ ከሆኑ ኃይሎች ጋር መሰለፉ ነው ብለዋል። እንደ ዶክተር አብይ ገለጻ ቡድኑ ተስፋው ወደ ውጭ ኃይሎች ያደረገው በአባላቱ ላይ በህዝቡ ላይ የነበረው ተስፋ እየተዳከመ በመምጣቱ የትግራይ ህዝብ በተለይ ወጣቱ ተቃዋሚዎችን ጨምሮ እምቢ ለጦርነት ሲል እያየን ነው በማለት ተናግረዋል። ይሁን እንጂ ቡድኑ ባላቸው አቅም ወታደራዊ ቅስቀሳዎችን እያደረገ ነው ያሉት ዶክተር አብይ የትግራይ ወርቅና ሌሎች ማዕድናት እየበዘበዙ ለጦር መሳሪያ ግዢ እያዋረብ ነው ሲሉ ወንጅለዋል። አብይ ህወሓት የጦርነት ቅስቀሳውን እያከናወነ ያለው ከምርጫ ቦርድ ተሰረዝኩ፣ ተፈናቃዮች ወደ ቀያቸው አልተመለሱም የሚል ምክንያት በመጥቀስ እንደሆነ ተናግረዋል። እነዚህ ችግሮችም ራሱ የፈጠራቸውን ሲሉ ጠርተዋል። የእኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከገባ ግን እንደ ቀድሞ መስሎች ጎርፍ ይወስድሻል ብቻ ነው ማለት የሚችለው ሲሉ አስጠንቅቀዋል። አክለውም በበኩላችን በፍጹም በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ለማረጋገጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሀሳብ እንደሌለን ህዝባችን ማወቅ አለበት ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ ይህን የህወሓት ቡድን ሰፊ ወታደራዊ ዝግጅት እያደረገ ነው የሚል ክስ ያቀረቡት በፌዴራል መንግስትና የትግራይ ኃይሎች መካከል የተፈጠረውን ውጥረት ወደ ለየለት ግጭት ይገባል የሚል ስጋት ባየለበት በዚህ ወቅት ነው። ሁለቱ ኃይሎች ባለፈው ጥር ላይ ትግራይ ክልልን ከአማራና አፋር ክልሎች ጋር በሚያዋስኑ ስፍራዎች ግጭት ውስጥ ገብተው ነበር። ከትግራይ ጦርነት በኋላ በአማራ ክልል ስር እየተዳደሩ ያሉት አወዛጋቢ ስፍራዎች ከትግራይ ክልል ውጭ ሆነው ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድ ባለፈው ሳምንት የተላለፈው የፌዴሬሽን ምክር ቤት ውሳኔ ደግሞ ውጥረቱ ይበልጥ እንዲካረር ምክንያት ሆኗል። ህወሓት ይህን ውሳኔ በመቃወም ባወጣው መግለጫ በክልሉ ላይ ከባድ ወታደራዊ ከበባ እንዲሁም መሰረታዊ ፍላጎቶችና አገልግሎቶች ክልከላ እንደተፈጸመ ገልጾ ነበር። አብይ በትናንት ቃለ ምልልሱ የፌዴራል መንግስት ወደ ትግራይ በጀት እየላከ መሆኑን ቢጠቅሱም የክልሉ ጊዜያዊ አስተዳደር ከጥቅምት አንስቶ የድጎማ በጀት እንዲሁም የነዳጅ አቅርቦትን መቋረጡን እየገለጸ ይገኛል። ጥር ላይ በፌዴራልና ትግራይ ኃይሎች መካከል ግጭት የተፈጠረበት ወቅት ወደ ትግራይ ክልል የሚደረገው የአየር ትራንስፖርትና አገልግሎት ለ5 ቀናት ተቋርጦ ቆይቷል። በክልሉ የሚገኙ ባንኮችም ደንበኞቻቸውን በአንድ ቀን ውስጥ በማጣት የሚችሉት የገንዘብ መጠን ወደ 2000 ብር እንዳወረዱ ነዋሪዎች ለቢቢሲ ተናግረዋል። ዩኬ ሱዳንን ጨምሮ ከ4 ሀገራት ለሚሄዱ ተማሪዎች የምትሰጠው ቪዛን አቋረጠች። ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ የጦር መሳሪያ አምራቾች ጋር ሊወያዩ ነው። የዩናይትድ ኪንግደም ከ4 ሀገራት ለሚሄዱ ዜጎች የተማሪዎች ቪዛ መስጠት ማቋረጧን የሀገር ውስጥ ጉዳይ ሚኒስትር ሻቤና መሐመድ አስታወቁ። ለአንድ ወር ያህል ቪዛ የማይሰጣቸው ሀገራት አፍጋኒስታን፣ ካሜሮን፣ ሙያመር እና ሱዳን ናቸው። ሀገራቱ እገዳ የተጣለባቸው የቪዛ ስርዓቱ በዝብዟል በሚል ነው። ዩኬ ለአፍጋኒስታን የሰራተኞች ቪዛ መስጠት እንዳቋረጠች ተገልጿል። የአራቱ ሀገራት ዜጎች የተማሪ ቪዛ ካገኙ በኋላ በዩኬ ጥገኝነት በመጠየቅ ከፍተኛውን ቁጥር እንደሚይዙ ሚኒስትሯ ተናግረዋል። ዘገባው የቢቢሲ ነው። እስራኤል በሊባኖስ ቤይሩት ሂዝቦላ ላይ በፈጸመችው ጥቃት ሰኞ ዕለት ቢያንስ 31 ሰዎች መገደላቸው ተዘግቧል። ሂዝቦላ የእስራኤል ሃይፋ ከተማ ላይ ሮኬቶች ከተኮሰ በኋላ እስራኤል ያጸፋ ጥቃት ፈጽማለች። እሁድ ዕለት ከኢራን በተተኮሰ ሚሳኤል ምክንያት እስራኤል ውስጥ 9 ሰዎች መገደላቸውን የአደጋ ጊዜ አገልግሎት አስታውቋል። እስራኤል በሊባኖስ የፈጸመችው ጥቃት የሂዝቦላ ዋና መቀመጫ የሆነው ደቡብ የአገሪቱ ክፍል ላይ ያነጣጠረ ሲሆን በመዲናዋ ቤይሩትና ለከተማ አውሮፕላን ማረፊያ በቅርብ አካባቢዎች ጥቃት ተሰንዝሯል። ኢራን የአጸፋ እርምጃ የወሰደችው በባህረ ሰላጤው ሀገራት በሚገኙ የአሜሪካና የእስራኤል የጦር ሰፈሮች በሚገኙባቸውና ወዳጅ በሆኑ ሀገራት ላይ ነው። በኳታር የነዳጅ ማምረቻ ላይ ጥቃት ተፈጽሟል። ከዚያም የሀገሪቱ የመከላከያ ሚኒስትር የኢራንን 2 ተዋጊ አውሮፕላኖች፣ 7 ሚሳይሎችና 5 ድሮኖች ማክሸፉን አስታውቋል። የእስራኤል ቤት ሻምሺ ላይ እሁድ ዕለት በተፈጸመ የሚሳኤል ጥቃት 9 ሰዎች መገደላቸውን የአደጋ ጊዜ አገልግሎት አስታውቋል። በተባበሩት አረብ ኤሚሬቶች ላይ በደረሰው ጥቃት የቱሪስት መዳረሻ በሆኑት ዱባይና አቡ ዳቢን ጨምሮ 3 ሰዎች መገደላቸውና ብዙዎች መጎዳታቸውን የአገሪቱ መከላከያ ሚኒስትር ገልጿል። የኩዌት የጤና ሚኒስትር እንዳለው እሁድ 1 ሰው ተገድሏል።
አሊ አልሴሊም የአየር ኃይል ሰፈር ላይ በርካታ ሚሳኤል ቢተኮስም ማምከን እንደተቻለ ተገልጿል። የኩዌት መከላከያ ኃይል በስህተት 3 የአሜሪካ ተዋጊ አውሮፕላኖች ላይ ተኩሶ መከስከሳቸውን የአሜሪካ ማዕከላዊ ዕዝ አስታውቋል። በተዋጊ አውሮፕላኖች ውስጥ የነበሩ 6 ሰራተኞች እንዳልተጎዱ ተገልጿል። ሰኞ ዕለት በኢራቅና አሜሪካ በጥምረት በኤርቢል አውሮፕላን ማረፊያ አቅራቢያ 3 ድሮኖች ተመተው መውደቃቸው ተገልጿል። የባህሬን ብሔራዊ ኮሚኒኬሽን እንዳለው ቅዳሜ ዕለት በአሜሪካ ባህር ኃይል መቀመጫ ላይ ሚሳኤል ተተኩሷል። ትክክለኛነቱ የተረጋገጠና ከመኪና ላይ የተቀረጸ ተንቀሳቃሽ ምስል ሚሳኤል ሲወድቅና ፍንዳታ ሲከተል ያሳያል። በአካባቢው ስብርባሪዎች አየር ላይ ሲበተኑም ይታያል። እሁድ ምሽት ላይ በአሜሪካ ባህር ኃይል ሰፈር የደረሰ የድሮን ጥቃት እሳት ቢያስነሳም ሰዎች እንዳልተጎዱ አንድ ባለስልጣን ለቢቢሲ ገልጸዋል። በባህሬን ላይ ኢራን ባደረሰችው ጥቃት 4 ሰዎች መገደላቸውን አክለዋል። የሳውዲ አረቢያ መንግስት ንብረት የሆነው ነዳጅ አምራች አራማኮ የሚያስተዳድረው ራስ ታውራ ነዳጅ ማጣሪያ ሰኞ ዕለት በ2 ድሮን ጥቃት እንደደረሰበት ባለስልጣናት ተናግረዋል። በዮርዳኖስ ላይ የተተኮሰ ባላስቲክ ሚሳኤል ማክሸፉ እንደተቻለ የሀገሪቱ ባለስልጣናት አስታውቀዋል። የኦማን ብሔራዊ ጣቢያ እንዳለው እሁድ ዕለት ዱቃም የንግድ ወደብ ላይ 2 ድሮኖች ተተኩሰው 1 ሰራተኛ ተጎድተዋል። የቆጵሮስ ፕሬዝዳንት ኒኮስ ክሪስቶዶሊዶስ እንዳሉት እሁድ እኩለ ሌሊት ላይ የኢራን ድሮኖች የብሪታንያን አየር ኃይል ሰፈር መጥተዋል። የተጎዱ ሰዎች እንደሌሉና የአየር ኃይል መቀመጫው ውስን ጉዳት ብቻ እንዳደረሰበት ተገልጿል። የዩናይትድ ኪንግደም ወታደሮችና ቤተሰቦቻቸው አካባቢውን ለቀው እንዲወጡ ተደርጓል። ሰኞ ዕለት የቆጵሮስ መንግስት ቃል አቀባይ እንደተናገሩት 2 ተጨማሪ ድሮኖች ወደ አየር ኃይሉ ቢተኮስም ማክሸፍ ተችሏል። ሰኞ ዕለት ዓለም አቀፍ የነዳጅ ዋጋ ላይ ጭማሪ ታይቷል። የሆርሙዝ ሰርጥ መዘጋትና በመካከለኛው ምስራቅ የቀጠለው ጦርነት ነዳጅ አምራቾችና አጓጓዦች አጣብቂኝ ውስጥ ከቷል። የዓለም ትልቁ የተጣራ ነዳጅ አምራች ኳታር ኢነርጂ በደረሰበት ጥቃት ስራ በማቋረጡ ምክንያት የአውሮፓ የነዳጅ ዋጋ ከ30 በመቶ በላይ ጨምሯል። ኳታር ከዓለም የነዳጅ አቅርቦትና 1/5ኛውን ትሸፍናለች። በሆርሙዝ ሰርጥ ባለፉት ቀናት ጥቃቶች ቀጥለዋል። የኢራን መንግስት እጣ ፈንታ ምን ይሆናል? አሜሪካና እስራኤል ለምን አሁን ጥቃት ሰነዘሩ? አያቶላህ አሊ ሐምኒ እንዴት ለ30 ዓመታት በስልጣን ቆዩ? ኢራንና እስራኤል መቋጫ ላገኘ ደመኛ ጠላት ሲሆኑት ለምንድን ነው? እናየዋለን። ወትሮም በጠላትነት በአይነ ቁራኛ የሚጠባበቁት ሲበረታም በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ባለፈው ዓመት ሰኔ 5 2017 ዓ.ም እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ ገብተው ነበረ። እስራኤል በኢራን ዋና ከተማና በተለያዩ የሀገሪቱ ክፍሎች ውስጥ በፈጸሙት ከባድ ጥቃት በርካታ የሀገሪቱ ከፍተኛ የጦር አዛዦችና የኒውክሌር ሳይንቲስቶች ሲገደሉ የኒውክሌር ተቋማትና ወታደራዊ መሰረተ ልማቶቿ ላይ ጉዳት አደርሳለች። ይህን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳኤሎችና በድሮኖች አጥቅታለች። የኢራን የኒውክሌር መርሃ ግብር ለማስቆም አሜሪካ ለ3 ዙር ድርድር አድርጋ መቋጫ ላይ ሳይደረስ ድጋሜ በእስራኤል ጀማሪነት የካቲት 21 2018 ዓ.ም ከአሜሪካ ጋር በመቀናጀት ኢራን ላይ ጥቃት ተፈጽሞባታል። እስራኤልና ኢራን ለዘመናት የዘለቀ ባላንጦች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ቆይተዋል። ቴህራን ከምድረ ገጽ እንድጠፋ የምትሻትን እስራኤል ትንሿ ሰይጣን ስትላት፣ አሜሪካ ደግሞ ትልቋ ሰይጣን በማለት ለሁለቱም ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸውን ቡድኖች በመጠቀም በእጅ አዙር ጥቃት እንደምታስፈጽም ይነገራል። እስራኤል እንደ ሀገር ከተመሰረተች በኋላ በቀዳሚነት እውቅና ከሰጧት ሙስሊም ሀገራት መካከል ቀዳሚዋ ኢራን ነበረች። እስከ አውሮፓውያኑ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች መካከለኛው ምስራቅና የባህረ ሰላጤው ሀገራት በተለየ መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለይሁዳዊቱ ሀገር እውቅና በመስጠት ሁለተኛዋ እስላማዊት ሀገር የነበረችው ኢራን ናት። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግስት ነበረ። እንደ አውሮፓውያን አቆጣጠር 1979 ላይ የኢራን እስላማዊ አብዮት ተከትሎ መንግስታዊ ለውጥ ሲደረግ
በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረ። የአያቶላ ሐሚኒ እስላማዊ አብዮት የሻህ መንግስትን ገርሶ ራሱን የጭቁኖች መሪ አድርጎ ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካና አጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት አቋረጠ። ለእስራኤል ፓስፖርት እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤልን መንግስት ሲዋጋ ለነበረው ለፍልስጤም ነጻነት ድርጅት ፒኤልኦ አሳልፎ ሰጠም። በመላው ዓለም የሚካሄዱ ግጭቶች የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ሀቪዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱን የኢራን መንግስት መግለጫ የሆነው አብዛኛው የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፊልስጤም ተዋጊዎች ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህም በተጨማሪ አዲስቱ ኢራን ራሷን የፍልስጤማውያን ጉዳይ በማኩላት የሙስሊሞች ተቆርቋሪ ሀገር ሆና ለመታየት ስለምትሻ ጸረ እስራኤል ሆና ብቅ ብላለች። እንደ ባይዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቁ ስጋት ኢራቅ በነበረችበት ዘመን እስራኤልና ኢራን ያመረረች ጠላትነት ትሆንብኛለች የሚል ጥርጣሬ አልነበራትም ይባላል። ነገር ግን እስራኤልና ኢራን በአይነ ቁራኛ እየተጠባበቁ ከቆዩ ከሳዳም ሁሴን መንግስት መውደቅ በኋላም እስራኤል በቀጠናው ለደህንነቱ አደገኛው ሀገር ኢራን መሆኗን በማመን የዘውትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት የምትለውን የኒውክሌር አቅም ግንባታ የበለጠ እንቅልፍ ነሳት። የእስራኤልና የኢራን የእጅ አዙር ጦርነት ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ ሀገር የሆነችው ሳውዲ አረቢያን በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩባት ቀጠና የብዙሃን ሺዓ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትገነጠል መቻሏን ቫዮዝ ይገልጻሉ። በዚህም የኢራን መንግስት ከሀገራት ይልቅ በአካባቢ የተለያዩ ዓላማዎች አንገው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥር ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል በምትጠራው ስብሰባ በሊባኖስ፣ በሶሪያ፣ በኢራቅ እና በየመን የተንሰራፋ ሲሆን በዋናነት በሀገሪቱ ውስጥ ያሉ እና ጸረ እስራኤል የሆኑ ታጣቂ ቡድኖች ያቀፈ ነበረ። ቴህራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውና መቀመጫውን በሊባኖስ ያደረገውን ሄዝቦላን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱ ሁቲ አማጽያንና ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያ ይህ ሁሉ ስታከናውን ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎችን እንዲሁም በዙሪያ ባሉ ሀገራት የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ኖረዋል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጽሙት ጥቃት ኃላፊነት ሲወስዱ አይታይም። በተለይም ኢራንና እስራኤል በቀጥታ ከመታኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በኩል በእጅ አዙር ስታጠቃ ኖራለች። እንደ አውሮፓ አቆጣጠር 1992 የወቅቱ የሂዝቦላ መሪ የነበሩት አባስ አልሙሳዊ ግድያን ተከትሎ ለኢራን ቅርበት ያለው እስላማዊ ጂሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲን በቦምብ አጋይቶ 29 ሰዎችን ገድሎ ነበር። እስራኤል ለሂዝቦላ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግድያውን መፈጸሙ ይታመናል። እስላማዊ የጂሃድ ቡድኑም ቢሆን የእስራኤል ኤምባሲ ያጋየውን ያለ ኢራን እውቅና እንደማይሆን በብዙዎች ዘንድ ይታመናል። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላህ ቴህራን የኒውክሌር ፕሮግራም ነው። ለዚህም ኢራን የቦምቡን ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛው ዓላማ የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ቆይታለች። ይህን ምክንያት ጨርሶ የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፋ ከአሜሪካ ጋር አብራ የኢራን የኒውክሌር ማብላያ ጣቢያ ስቱኤት በሚባለው ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አደርሳ ነበር። እስራኤል የኢራን ኮምፒውተሮች ብቻ ሳይሆን ሳይንቲስቶቻችን ኢላማ ያደረገ በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጎምቶ የኒውክሌር ሳይንስ ተመራማሪው ሞህሰን ፋክሪዛይድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋማት ሞሳድ እኒህን ተመራማሪ ለመግደል ያደረገችው ተደጋጋሚ ጥረቶች ሳይሳካላት ቆይተው ነበር። ከ5 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኙ ፋክሪ ዛይድን የመግደል ውጥኑ ሰምሮለታል።
ኢራንም ብትሆን በእስራኤል ላይ ድሮኖችንና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮት ተከትሎ እንደ አውሮፓ አቆጣጠር 2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመፅ ከተነሳባቸው ፕሬዝዳንት ባሻር አልሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጣን የሚሰጡ የጦር መኮንኖች ልካለች። እስራኤል ደግሞ ጠንካራዊ ሊባኖስ ሂዝቦላ ቡድን ከኢራን የሚያገኘው ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የባሻር አልአሳድ መንግስትም መወገዱን አጥብቃ ትሻ ነበረ። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሄዱ ጦርነት ወደ ባህር ላይም ተሸጋግሮ በተለያዩ ጊዜዎች በመርከብ የጉዞ መስመሮች ላይ ስጋት ሲደቅን ቆይቷል። እንደ አውሮፓ አቆጣጠር 2021 ላይ እስራኤል ዕቃ ጫኝ መርከቦቿ ላይ በአማን ባህረ ሰላጤ በኩል ሲያልፉ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዝ የነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ ከየመን ሁቲ በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿ ምዕራባውያን መርከቦች ኢላማ አድርገው ሲያጠቁ ቆይተዋል። የሐማስ ጥቃትና የሁለቱ ሀገራት ፍጥጫ መስከረም 26 2016 ዓ.ም የተጀመረው የጋዛው ጦርነት መካከለኛው ምስራቅ ብሎ መላው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት ወደ ከፋ ደረጃ አድርሶታል። በኢራን የሚደገፈው ፍልስጤማውያን ቡድን ሐማስ የእስራኤል ድንበር ተሻግሮ ድንገተኛ ጥቃት ከፈጸመ በኋላ ክስተቱ ኢራንና እስራኤልን ወደ ለየለት ጦርነት ያስገባል ሲሉ በርካቶች ገና ከመነሻው ስጋታቸውን ሲያስቀምጡ ነበር። በአካባቢው የሚገኙና በኢራን የሚደገፉ ታጣቂ ቡድኖች የእስራኤልን ኢላማ ያደረጉት ሚሳኤሎችና ድሮኖች ወደ እስራኤል ሲያስወነጭፉ ቆይተዋል። እስራኤል ሐማስን ለማጥፋትና የታገቱባትን ዜጎች ለማስለቀቅ ጋዛ ላይ የከፈተችው ዘመቻ ወደ ሁለተኛው ዓመቱ በተቃረበበት ጊዜ ከኢራን ጋር ወደ ለየለት ጦርነት ገብታለች። ቀደም ሲልም በኢራን የሚደገፉ ሐማስን፣ ሄዝቦላና ሁቲዎችን ኢላማን ጥቃቶችን ስትፈጽም ቆይታለች። በዚህ የቡድኖች ወሳኝ መሪዎችና ኢራን ላይ ሊባኖስ